ህዝብን አዳምጦ ለህዝብ ጥያቄ ክብር ሰጥቶ ትኩረትም ሰጥቶ ጥያቄዎቹ ደግሞ በአግባቡ እንዲመለሱ ለማድረግ ምክር ቤቱ የሚያደርገው ጥረት በአንድ በኩል በሌላ በኩል ደግሞ አስፈጻሚው አካል እነኚህን ጥያቄዎች ለቅሞ ይዞ በተግባር ለመመለስ ያደረገው ያለው ጥረትና እየተገኘ ያለው ውጤት ይበል የሚያሰኝ ነው። ይሄል ስንመረጥ ለህዝባችን የገባነው ቃል ነው፣ ግዴታ ጉዳይ ነው። ስለዚህ ተጠናክሮ የሚቀጥል መሆኑን ለማንሳት እወዳለሁ። በሌላ በኩል ደግሞ የተነሱ ጥያቄዎች በትክክል ክብር የምንሰጠው ከዚህ ምክር ቤት ላይ ከምንሰጠው ማብራሪያ በላይ በተግባር የምንሰጠው ምላሽ ትልቅ ትኩረት እንዲሰጠው እሻለሁ። ሆኖም አንዳንዶቹ ግልጽነት ስለሚያስፈልጋቸውና ተግባቦትም ሊፈጠርባቸው ስለሚገባ ህዝቡም እንዴት እየሰራን እንዳለን ያውቅ ዘንድ ከአመራሮች የተነሳው ማብራሪያ እንደተጠበቀው ነው። የተወሰኑትን እኔም ማነሳለሁ። አንደኛውና የመጀመሪያው የኮሪደር ልማት ከተማውን እየለወጠ ነው። እኛ አካባቢ መቼ ነው የሚደርሰው? ወደ ልማቱ ሳይሆን ህዝቡ መምጣት ያለበት ልማቱ ወደ ህዝብ እየተጠጋ መሄድ አለበት የሚለው ከህዝብ ጥያቄ አንጻር ትክክለኛ ጥያቄ ነው። ከተማውን እያደሰ ነው፣ እየለወጠ ነው። በርካታ መሰረተ ልማቶች እያሳለጠ ነው። ከአገልግሎት አንጻርም ከዛ አንጻር ጥያቄው ትክክል ነው። ነገር ግን ትንሽ እንዴት ነው የሚሰራው የሚለውን ለማንሳት ወዳለው የመጀመሪያው ዋናው ቃል የገባነው ነው ለህዝባችን በለውጡ ማግስት አዲስ አበባን እንደ ስሟ ውብ አዲስ አበባ እናደርጋታለን የሚለው ማስፈጸሚያ ስትራቴጂያችን ነው። ያንን ቃላችንን በተግባር እየተገበርን ያለንበት ልማት ነው። የኮሪደር ልማት በዚህ ደረጃ አቅዶ መስራት ይሄንን ቃል መፈጸም እንደሆነ ሊሰመርበት ይገባል። ከዛ በተጨማሪ ግን ከከተማችን ይዘት ይሄንን ለማለት አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ለማለት መነሻ የሆኑትን የከተማችን ይዘት ከመሰረተ ልማት አንጻር ማንሳቱ አስፈላጊ ነው። ከከተማ ጽንሰ ሐሳብ ከከተሜነት ጽንሰ ሐሳብ መለኪያ አንጻር አንዲት ከተማ በትክክል የከተሜነትን መስፈርት አሟልታለች ተብላ እውቅና የሚሰጣት በአብዛኛው መሰረተ ልማትን መሰረት ያደረገ ነው። በተለይም የፍሳሽ አወጋገድ ስርዓት፣ የመንገድ መሰረተ ልማት፣ የመብራት፣ የቴሌኮም ከሱ ጋር የሚያዙ የትራንስፖርት አገልግሎቶች በትልቅ መስፈርት ይጠቀሳሉ። ቀጥሎ ደግሞ የአረንጓዴ ሽፋን የከተማ ውበትና ንጽህና ነው። ከተማ በብዙ መንገድ ሲለካ ውብ፣ ጽዱ፣ አረንጓዴ የሚሉ ቃላትን ደጋግመን እንሰማለን። ከተማችን ከዚህ አንጻር ያለችበት ይዘት ጥናቱ በተደረገበት ወቅት እንዳወቅነው እንደምናስበው አይደለም። የመንገድ መሰረተ ልማትን ከወሰድን ከ20 እጅ በታች ሽፋን ያለው ሆኖ ነው የተገኘው። የአረንጓዴ መሰረተ ልማትን ካየን በከተማችን ላይ ያለው ሽፋን ከ2.8 የበለጠ አልነበረም። ዓለም ላይ ከተሞች የሚለኩበት የአረንጓዴ ልማት ሽፋን ግን 30 እጅ እንዲሆን ይጠበቃል፣ ስታንዳርድ ሞልቷል ማለት። ስለዚህ ከተማችንን ለነዋሪዎች ምቹ ማድረግ፣ ክፍት ማህበረሰቡ የሚጠቀምባቸው በጋራ የሚገለገልባቸው የሚዝናናባቸው ከተማ መተንፈስ አለበት። የፓርክ የመሳሰሉት የአረንጓዴ ስፍራዎች፣ የልጆች መጫወቻ፣ ወጣቶች የሚገናኙበት አካላቸውን አእምሯቸውን የሚያበለጽጉበት የስፖርት ማዘውተሪያ ስፍራዎች ስጋችን ብቻ ሳይሆን አእምሯችን ጭምር መመገብ ስላለበት የተለያዩ መናፈሻ ስፍራዎችን በከተሞች እንደ ትልቅ መስፈርት ተደርገው መሰራት እንዳለባቸው ለዜጎች መቅረብ እንዳለባቸው የዓለም አቀፍ ሕግ ያስቀምጣል። ከዚህ አንጻር ከተማችንን ተወዳዳሪ ለማድረግ
ተወዳዳሪ ማድረግ ማለት በዓለም ደረጃ ከከተሞች ጋር ብቻ መወዳደር ሳይሆን በዛው ተጠቃሚ የምናደርገው ነዋሪዎቻችንን ዜጎቻችንን እንደሆነ ታሳቢ ተደርጎ ነው እየተሰራ ያለው። የስታንዳርድ ጉዳይ የመጸዳጃ ቤቶች የህዝብ መገልገያ ስፍራዎችን ስናይ ከተማችን ላይ አሁን ትልቅ ለውጥ እየመጣ ነው። የአረንጓዴ ሽፋንን ብቻ ከወሰድን ከ2.8ቱ አሁን ከ20 እጅ ልቋል። የዘንድሮ አልወጣም። በእርግጠኝነት የዘንድሮ ውጤት ሲመጣ ከ20 እጅ በላይ ውጤት ይመጣል ብለን እንጠብቃለን። በአጭር ጊዜ 30 እጁን ሽፋን ለመሸፈን ነው እየሄድን ያለ ነው። ይሄ ለዜጎች ጤና ነው። ይሄ ለዜጎች ለአእምሮም ለአካልም እጅግ በጣም አስፈላጊ ነው። ይሄ አደጋን ለመከላከል ቅድም ስታነሱ የነበራችሁት የጎርፍ አደጋ ተመሳሳይና ተያያዥ ችግሮችን ለመከላከል በጣም መሰረታዊ የሆነ መሰረተ ልማት ነው። የመንገድ ሽፋናችን አሁን ሰፍቷል። ቅድም የመንገዶች ባለስልጣን ኃላፊው ሲያነሱት እንደነበረው በከፍተኛ በአንድ አመት ውስጥ ከ700 ኪሎ ሜትር በላይ መንገድ መጠገን ማለት ያልተለመደ ስራ ነው። በኮሪደር ልማት የሰራነው ስራ ይሄንን ከፍ ያለ ቁጥር እንዲመጣ አድርጎታል ማለት ነው። የጠገናቸው ያደስናቸው ያሰፋናቸው መንገዶች መንገድ ለሰው ብቻ ደግሞ እንዳይሆን መንገድ ለእግረኛ ከ80 እጅ ያላነሰ የከተማችን ነዋሪ በእግሩ የሚንቀሳቀስበት ከተማ ውስጥ መንገዶችን ለመኪና ብቻ ወይም ለተሽከርካሪ ብቻ ልናዘጋጅ አንችልም። መንገዶቻችን ለሰውም ጭምር መሆን አለበት። በደሃውና በሀብታሙ መካከል የተቀራረበ ፍትሃዊ የሆነ አጠቃቀም ሊኖር ይገባዋል ነው። ህፃናት በርቀው የሚያድጉባት ከተማ በአእምሯቸው የሚገነቡበት በአካላቸው የሚገነቡበት ይሆን ዘንድ በከፍተኛ ሁኔታ የህፃናት መጫወቻ ማቆያ ቦታዎች ትልቅ አብዮት ነው እያካሄድን ያለ ነው። ልብ ብላችሁ ከሆነ ከተማው ላይ ማህበረሰቡም ይህንን ይመስለኛል ያነሳው። ጥቅል አይሆንም እየተጠቀመበት ስላለ። በሌላ በኩል የኮሪደር ልማት ሰፊ የስራ እድል ነው የፈጠረው። በኮሪደር 1 እና በኮሪደር 2 በመቶ ሺዎች የሚሆኑ ዜጎች የስራ እድል እያገኙ ነው። ኮሪደሩ ጋር የሚሰሩት ነዋሪዎች ብቻ አይደሉም ይህንን የሚያገኙት ከተማችን ላይ ከዛም አልፎ ከሀገራችን ከተለያየ ክፍሎች መጥተው የሚሳተፉ ስራ የሚሰሩ ዜጎች ጭምር የስራ እድል ያገኙበት ገቢ ያገኙበት ትልቅ የገበያ ትስስር የተፈጠረበት ነው። ከተማችንን ንጹህ የማድረግ ጽዱ የማድረግ የጤና ጉዳይ ነው። ውበት ብቻ አይደለም። ብዙዎች ከተማን ማስዋብ የቅንጦት አድርገው ይመለከቱታል። ይሄ የግንዛቤ ችግር ነው። ከተማ ማስዋብ እጅግ በጣም በተጠጋጋ ሁኔታ ነዋሪዎች ዜጎች አብረው በሚኖሩበት አካባቢ ላይ ውብ ንጹህ የመኖሪያ አካባቢ የመኖሪያ ቤት ማቅረብ የግድ ነው። አንደኛ ጤና ነው። ሁለተኛ ለአእምሮ እድገትም ጭምር ለሰላማዊ የሆኑ ግንኙነቶችም እጅግ በጣም አስፈላጊ ነው። ማህበራዊ ትስስርን ጭምር የሚያጠናክሩ ስለሆኑ እነኚህን መሰረተ ልማቶች ህዝባችን ጋር ስናደርስ ትልቅ ገቢን ይጨምራል። የመነገጃ ስፍራዎች እየታደሱ የበለጠ ሳቢ የሆኑ ተመልሰው ለነዋሪው እንዲደርሱ ነው የተደረገ ያለው። በኮሪደር 2 ብቻ የካዛንቺስን ብቻ ባነሳላችሁ ካዛንቺስ አካባቢ ለተነሱ ነዋሪዎች ወደ 1444 መነገጃ መስሪያ ማምረቻ ሼዶች ማቅረብ ችለናል። በመንግስት የገነባነውና በግል ባሉት በያዙት ቦታ ላይ በፍጥነት ገንብተው ንግድ መቀዛቀዝ እንዳይፈጠር ያደረጉ ግለሰቦች የሰሩትን ጨምሮ 400 ያክል ሱቆች ተጠናቀው አሁን ወደ ስራ እየገቡ ነው። ትላንትና ከሚነግዱበት ሁኔታ ጋር አይገናኝም። ገበያቸውም የዛኑ ያክል ነው የሚጨምረው። ሳቢ ነው የሚሆነው። በርካታ ወደ ትንንሽ ሱቆች ጎራ ብሎ የማይገዛው ዜጋ ጭምር የማይሸምተው ዜጋ ጭምር አሁን ይስበዋል። ወደዛ ነው የሚሄደው። ቱሪዝምን ይስባል። የሀገር ገቢ ያድጋል። የቱሪዝም ዘርፉን ያሳድጋል። በአጠቃላይ የኮሪደር ልማት ላይ ህዝባችን የጠየቀውና ያነሳው ጥያቄ ተገቢነት ያለው ነው። ነገር ግን ደግሞ ይህንን ጥያቄ መመለስ የምንችለው በቅደም ተከተል ነው። በአንድ ጊዜ ይህንን የቆየ እርጅና የተጫጫነው የከተማችንን አካባቢ
በራሳቸው ጊዜ እየፈረሱ ያሉ እነኚህ ጭቃ ቤቶችን እንዲሁም ስታንዳርዳቸውን ያልጠበቁ የከተማውን ስትራክቸራል ፕላን ጠብቀው ያልተገነቡ ከተማዋን ለጎርፍና ለተያያዥ አደጋ እየዳረጉ ያሉ አካባቢዎችን ሁሉ በአንዴ ብናድስና ብናስተካክል ደስታውን አንችለው። ነገር ግን ጊዜም ሀብትም ይወሰነናልና ቅደም ተከተል አስይዘነዋል። ነገር ግን ደግሞ የማይሰራ ቦታ አይኖርም። ምክንያቱም መጀመሪያ ላይ እንደጠቀስኩት ከተማችንን እንደ ስሟ ውብ አበባ የማድረግ ትልቅ ራዕይ ነው የተያዘው። ይሄ ሙሉ ከተማዋን ስናዳርስና በዛ ደረጃ ስናመጣ ነው። በተወሰኑ አካባቢዎች ላይ በሰራነው ብቻ የተሟላ ሊሆን አይችልምና ስለዚህ ጀምረናል፣ እንቀጥላለን። የከተማችን ነዋሪዎች ትግስት አድርገው ቅደም ተከተል አስይዘን አብረን እንሰራለን። እስካሁን የሰራናቸው ቦታዎች ላይም ብቻችንን የሰራነው ነገር የለም። የሰራነው ከህዝቡ ጋር ነው። ከ7000 በላይ ህንጻዎቻቸውን አድሰው ፋሳድ ላይ ታርገው ክላድ አርገው አሳምረው ያቀረቡት እና ከተማዋን ስታንዳርዳይዝ ማድረግ ውስጥ ትልቅ አስተዋጽኦ ያደረጉት የከተማችን ነዋሪዎች ናቸው። በኮሪደር ስራ በሚሰራበት አካባቢ መሰራት ቡና እያቀረቡ ሰራተኞቻችንን ሲያበረታቱ የነበሩት የከተማችን ነዋሪዎች ናቸው። እነኚህን ትልልቅ በተለይ መንገዶች ስናሰፋ በሰፊው የተዘረጋው መሰረተ ልማት ለመዘርጋት አስፈላጊ የሆነው የወሰን ማስከበር ስራ በሚሰራበት ሰዓት መልሶ ማልማት እንደ ካዛንቺስ እንደ ፒያሳ ያሉ አካባቢዎችን ስንሰራ እነኚህ የከተማችን ነዋሪዎች ፈቃደኛ ሆነው ልማቱ ገብቷቸው አምነውን ይሁንታቸውን ባይሰጡ ኖሮ ይህንን ስራ ምንሰራ አንችልም። በብዙ መንገድ ተያይዘን የከተማችን ነዋሪዎች ስለደገፉ ነው። በመቶ ሚሊዮኖች ልናወጣ የነበረው ወጪ የተወሰኑት የከተማችን ኮንትራክተሮች ለወራት ማሽነሪዎቻቸውን ሰጥተውን ነው። በቀን 6000 7000 ሊከራዩ የሚችሉ ማሽነሪዎቻቸውን 2 ወር 3 ወር ከኛ ጋር ያለምንም ክፍያ እንዲቆዩና አብረውን እንዲሰሩ አድርገው ነው። በርካታ የከተማችን ወጣቶች በበጎ ፈቃድ የተነሺዎችን እቃ ማጓጓዝ፣ መደገፍ፣ ሌሎችም በጉልበታቸውና በእውቀታቸው አገልግሎት ሰጥተው ነው። የአዲስ አበባ ከተማ የዲዛይን አጠቃላይ እነኚህ ጥናቶች የተደረጉት በተለይ ዲዛይን ስራ የከተማችን ባለሙያዎች ከዩኒቨርሲቲ እስከ ግል የኮንሰልተንሲ ኤጀንሲ ያላቸው ባለሙያዎች በበጎ ፍቃድ ነው አገልግሎት የሰጡት። የጋራ ስራ ነው፣ የጋራ ውጤት ነው። ተባብረን ነው ከተማችንን እየሰራን ያለነው። በአንድ በኩል እንደዚህ ተባብረን መስራታችን ተባለቤትነትም ወጪያችንን የሚያቃልል ነው የሚሆነው። በሌላ በኩል ደግሞ ታቅዶ በደንብ ዲዛይን ተደርጎ የማያዳግም ስራ መሰራት ይችል ዘንድ ሌሎችንም አካባቢዎች በተመሳሳይ በጥናት ቅደም ተከተል አሲዘን የምንሄድበት መሆኑን በዚህ አጋጣሚ በተጠየቀው ልክ ለማንሳት ነው። ሁለተኛው ከኑሮ ውድነት አንጻር የተነሳው ነው። እንግዲህ አዲስ አበባ ላይ የኑሮ ውድነትን ሁኔታ ተረድተን የህዝባችንን የኑሮ ጫና ገብቶን የገበያ መዛባት፣ የገበያ ላይ ዋጋ መቀያየር፣ አጠቃላይ ዓለም አቀፋዊ ሁኔታ፣ ሀገር አቀፋዊ ሁኔታ፣ የከተማችን ሁኔታን ከግንዛቤ ያስገብተን በርካታ ምላሾችን ለመስጠት ጥረት አድርገናል። የምክር ቤት አባላትም ህዝባችንም እውቅና የሰጠበት ነው። የመጀመሪያው ከዘላቂነት አንጻር ምርትን መጨመር ስለሆነ አቅርቦትን መጨመር ስለሆነ ትልቅ ትኩረት የሰጠ ነው። አቅርቦትን ለመጨመር የሚያስችለን ስትራቴጂ ነድፈን ነው የተገበርነው። በከተማችን 4 በሮች ላይ ትልልቅ የገበያ ማዕከላት ተገንብተው ምርት እንደ ልብ የሚገባበት ከተማ አዲስ አበባ ነው። ከየትኛውም የኢትዮጵያ አካባቢ ያለምንም ኬላ ያለምንም መንገድ ላይ የተለየ ክፍያዎች አዲስ አበባ ላይ ምርት እንዲመጡ የሚያስችሉ ስራዎችን ሰርተናል። በዚህ አጋጣሚ በተለይ ግብርና ምርቶች ላይ የደላላዎች ሰንሰለት ተበጣጥሷል። አንዳንድ ማሳያዎችን ባነሳ ደስ ይለኛል። ከአንዳንድ ከአዲስ አበባ ውጪ ከሆኑ አካባቢዎች መጥተው ከአዲስ አበባ ሽንኩርት ገዝተው ሲሄዱ፣ ቲማቲም ገዝተው ሲሄዱ፣ ሌሎች አትክልትና ፍራፍሬዎችን ገዝተው ሲሄዱ አይተናል። ለምን ብለንም ጭምር ጠይቀናል። አንዱ ዋጋ ነው፣ ሁለተኛው ጥራት ነው የነገሩ። ይህንን በዶክመንት ይዘነዋል።
ስራውን ማጠናከር ስለሚገባን መስፋትም ስላለበት እነኚህ የገበያ ማዕከላቶች ያመጡትን ለውጥ መነሻ አድርገን መጨመር እንዳለብን አቅደን ሰራን። አሁን በዚሁ በጀት ዓመት የላፍቶና የለሚኩራ ቁጥር 2 ገበያ ማዕከል ተጠናቆ ወደ ስራ የሚገባን የሚሆነው። ከዚህ በተጨማሪ እሁድ ገበያ ነው። እሁድ ገበያ በተለየ ሁኔታ ገቢ ለመሰብሰብ ማንሄድበት ህዝባችንን የምንደጉምበት ስትራቴጂ ነው። ደሃው እንደ ልብ ወጥቶ ንጹህ ትኩስ የሆነ ምርት ማግኘት የሚችልበት የግብይት ጊዜውን ራሱ አቅዶ ከእሁድ ከቅዳሜ ጋራ አያይዞ እየተዘጋጀ ወጣ ብሎ በአካባቢው ላይ ትራንስፖርት ሳያወጣ መገብየት እንዲችል ወጪው እንዲቀንስለት የማድረግ ስራ በየበሩ እንዲከፈት የፈቀድነው ትራንስፖርት ሳያወጣ ተጨማሪ ወጪ ሳይመጣበት መገብየት እንዲችል ነው። ይህንን በማድረግ ሂደት ከ200 በላይ የገበያ ማዕከላቶች ወይም ደግሞ የእሁድ ገበያዎች እና የቅዳሜ ገበያዎች ተከፍተዋል። አብዛኛው ጥሩ ነው። የምክር ቤት አባላት ደግሞ ያነሳችሁት ከህዝብ አፍ የሰማችሁትን ስለሆነ በየዕለቱ ህዝቡ የሚጠቀምበትን የሚደርስበትን አይናችንም ጆሮአችንም ህዝባችን ነው እንዳልነው አይ ይሄ አልተደረገም የምንለው ጉዳይ አይደለም። እንፈትሻለን፣ ፈትሸን እናስተካክላለን። በዋናነት ገቢ ማንሰበስብበት በጣም ነፃ ሆኖ በዛች በሁለት ቀን እንዲነገድ የምናደርግበት ዋናው ነገር ነዋሪውን መደጎም ስለሆነ አላማውን የሳተ አካባቢ ካለ ፈትሸን ውስጥና ፊት ለፊት የሚባል ነገር የለም። ውስጥም አመራር አለን። የንግድ ቁጥጥርን የሚሰሩ ሰራተኞች አሉን፣ ጽህፈት ቤቶች አሉን። በዛው ልክ ደግሞ ሌሎችም የደንብም የሰላምና ጸጥታ ሰራተኞቻችንም ከዚህ አንፃር ኃላፊነት አለን፣ ግብረ ኃይል አለን። ኃላፊነታችንን ለመወጣት ጥረት የምናደርግና ለውጡን የምንመዝን ነው የሚሆነው። ሁለተኛው ስራ ከምርት መጨመር ጋር እየተሰራ ያለው ትልልቅ የገበያ ማዕከላት ብቻ ሳይሆን ማምረት ከተማ ሸማች ብቻ ሳትሆን አምራች እንድትሆን ማስቻል ነው። ከተማ አምራች እንዳልሆነች ከተማዎች ማምረት እንደማይችሉ ሸማቾች እንደሆኑ የነበረው ያረጀው አስተሳሰብን ተሻግረን ነው እየሰራን ያለነው። ማምረት እንችላለን። በጠባብ ቦታ ላይ ማምረት እንችላለን። ያሉንም ቦታዎች በዘመናዊ የማምረቻ ዘዴዎች አግዘን በቴክኖሎጂ አግዘን ምርት መጨመር እንችላለን። ከሚታረሱ የገጠር አካባቢዎች ብቻ የምንጠብቅ መሆን የለብንም የሚለውም ውጤት አምጥቷል። አዲስ አበባ ላይ የአቃቂ የግብርና ምርቶች ማምረቻና የአርሶ አደር ልቀት ማዕከል ይሄንን ነው የሚያሳየው። ፋሲካ ላይ ያላያችሁም በድንገት እንቁላልን 20 ብር ሲያስገቡ በ10 ብር ያለውን እንቁላል እንዳለ በየቦታው አወጣ። ተገደው ከ15 ብር በታች እንዳወረዱት በደንብ መረጃዎች አሉ። ምርቱ እስከሚገባ ድረስ የተወሰኑት ተጎድተው ሊሆን ይችላል። በተለይ ደሃው ማህበረሰብ መክፈል የማይችለው በልዩ ሁኔታ ተለይቶ ከነኚህ በ10 ብር ከመንሸጥባቸው ሱቆች ብቻ መግዛት እንዲችል የማድረግ ትልቅ ርብርብ ነው የተደረገው። በተመሳሳይ በዶሮም እንደዛው አይነት ለውጥ አለ። በቂ አይደለም። በርካታ ወጣቶች ተደራጅተው በዶሮ እና በከተማ ግብርና እየተሰማሩ እየሰሩ ነው። እናቶች ጭምር እየሰሩ ነው። ሌላው ቢቀር ላለመግዛት ከውጪ የራሳቸውን ፍጆታ እቤታቸው መቻል እንዲችሉ በ5 ዶሮ በ10 ዶሮ በ3 በ4 ዶሮ የቤተሰብ ፍላጎታቸውን መሸፈን እንዲችሉ ዘመናዊ የሆነች ኬጂ በቲቪቲዎቻችን በቴክኒክና ሙያ ኮሌጆቻችን እያስመረተን እንዲያገኙ የማድረግ ስራ ተሰርቷል። ከመኖ ማቀነባበሪያ ጋራ የተነሳው ትክክል ነው፣ ግን የለም የተባለው ደግሞ ስህተት ነው። አለ በቂ አይደለም። በዚህ የግብርና ስራን በከተማ እናስፋፋ ብለን በጀመርን ማግስት አንድ የዶሮ መኖ ማቀነባበሪያ ከግለሰብ ጋራ በፓብሊክ ፕራይቬት ፓርትነርሺፕ ከፍተናል። የሚቀርብበት ሰንሰለት ችግር እንዳለበት አይተን በቅርብ አንዱ አርሶ አደር ኮሚሽን ላይ የፈታነው ችግር እሱ ነው። ነገር ግን አሁንም እሱም በቂ አይደለም። አሁን በየቦታው ዶሮን ማርባት የተጀመረ ስለሆነ ፍላጎቱ ከፍ ያለ ነው። ፍላጎቱ ከአንድ ፋብሪካ በላይ ስለሆነ ጥቆማውን ወስደን የበለጠ ለመስራት ጥረት እናደርጋለን፣ ይሰራልም። በሌላ በኩል የቁጥጥር ስራ ነው። ምርትን በማቅረብ በርካታ ህገወጥ ንግዶች
አላግባብ ዋጋ መጨመር እንዲስተካከል የማድረግ ስራ ዋናው ስትራቴጂያችን ነው። ሁለተኛው ቁጥጥር ነው። ግብረ ኃይል አለ። ቀደም ሲነገር እንደነበረው በምክትል ከንቲባው የሚመራ ግብረ ኃይል ቁጥጥር ይደረጋል። ህጉን ጠብቀን በመናረጋው ቁጥጥር እርምጃዎች እየወሰድን ለውጦችን ማየት ጀምረናል። ቁጥጥር ብቻ አይደለም፣ ነጋዴዎችን እናወያያለን። የሚሸጡት ለነዋሪዎቻቸው ነው። ነዋሪዎች ዜጎች እዚህ ከተማ ስላሉና ስለሚሸምቷቸው ነው ገቢ የሚያገኙት። ስለዚህ መተሳሰብ ይገባል በሚለውም ጭምር የሚለወጡ እንዳሉ አይተናል። መተሳሰብ ይገባል። በአንድ ጊዜ በርካታ ያልተገባ ትርፍ ማጋበስ ሳይሆን ከሰው ከምትኖሩት ማህበረሰብ ጋራ ከምትኖሩት ከናንተ አካባቢ ጋራ ከምትኖሩበት አካባቢ ጋራ ጭምር መልካም ስምን ማትረፍ አንዱ ትልቁ ትርፋችሁ ይሁን የሚለውን የተቀበሉን ነጋዴዎች አሉ። ይሄንንም እያሰረጽን መሄድ ላይ የምንሰራ ነው የሚሆነው። ሶስተኛው ድጎማ ነው። ድሆችን እንደጉማለን። ዝቅተኛ ገቢ ያላቸውን የኑሮ ጫናው በጣም መቋቋም የሚያቅታቸውን ምንም ገቢ የሌላቸውን ማህበረሰብ እንደጉማለን። አዲስ አበባ በዚህ የለውጥ ዘመን ለዜጎች ትኩረት በመስጠትና የሚገባቸውን ዜጎች በፍትሃዊነት ተጠቃሚ እንዲሆኑ ማድረግ ላይ በምሳሌነት የምትጠቀስ ከተማ ሆናለች። የመጀመሪያው ዜጎችን የምንደጉመው አንድም የወደፊት ኢንቨስትመንት ነው ብለን፣ ሁለተኛ የዛሬ ኑሮ ጫና ማቃለያ ነው ብለን በቢሊዮኖች ገንዘብ ወስነን በምገባ ፕሮግራማችን ነው ወደ 1 ሚሊዮን የሚጠጉ የአዲስ አበባ ተማሪዎች በቀን 2 ይመገባሉ ትኩስ ምግብ። ይሄ በተማሪዎቹ ላይ የሚፈጥረው የእኩልነት ስሜት፣ ሌሎች በጣም ዘላቂ ኢንቨስትመንትነቱ እንደተጠበቀ ሆኖ በርካታ የአዲስ አበባ እናቶች ደግሞ ጫናቸው ተቃሏል። ስለ ልጆቻቸው ምግብ፣ ስለ ልጆቻቸው ዩኒፎርም፣ ስለ ልጆቻቸው መማሪያ ቁሳቁስ አያስቡም፣ አይጨነቁም። መንግስት ያንን ጫና ወስዶላቸዋል። በቀን ወደ 35,000 የሚሆኑ አረጋውያን፣ ለተለያዩ ማህበራዊ ችግር የተጋለጡ ዜጎች በቀን አንድ ጊዜ ንጹህ ትኩስ ምግብ እጃቸውን ታጥበው በአካባቢያቸው ላይ ይበላሉ። 26 የምገባ ማዕከላትን ገንብተን ወደ ተግባር አስገብተናል። በተለይ አሁን ልማት ተነሺዎች አካባቢ ደግሞ ጨምረን ከ22 ወደ 26 ያደረስ ነው። እነሱ አካባቢ ተጨማሪ ገንብተን ነው። ይህንን ማድረግ ለዜጎች ቅድሚያ የመስጠት ጉዳይ በፍትሃዊነት ደግሞ ተደራሽ እንዲሆን ማድረግ ነው አገልግሎታችን። ምክንያቱም አንዳንዶቹ በጣም አረጋውያን ናቸው፣ ጠያቂ የላቸውም፣ ደጋፊ የላቸውም፣ ጡረታ የላቸውም፣ ይገባቸዋል። አንዳንዶቹ ደግሞ ለተለያዩ ማህበራዊ ችግር ተጋልጠዋል፣ በአካል ጉዳት በተለያየ መንገድ። ከዛ በመለስ እነሱ ውስጥ መስራት የሚችሉ ዜጎችን ደግሞ ለይተን የማሸጋገር ወደ ስራ የማስገባት ስራ ሰርተናል። በቅርብ ጊዜ ሚዲያ ላይ አይታችሁ ከሆነ በተወሰኑ የምገባ ማዕከል ላይ ለ1 ዓመት ተኩል ሲመገቡ የነበሩ ወደ 316 የሚሆኑ ሴቶችን እና ወጣት ልጆች እዛ ውስጥ ያገኘናቸውን አሰልጥነን ትንሽ መስሪያ ቦታና መስራት የሚችሉትን የስራ ዘርፍ ለይተን ወደ ስራ አስገብተናቸዋል። በህብረት ስራ ማህበር የሚቀርበው ምርትም በተመሳሳይ ትልቅ ድጎማ፣ ትልቅ የመንግስት ድጎማ ያለበት ነው። በህብረት ስራ ማህበራታችን ላይ በዝርዝር ቀርቧል። ደግሞም ጠንከር ያለ ሪፎርም ወስደናል። የማይነካ አካባቢ ነበር። ህብረት ስራ ሲነካ ጩኸቱ በጣም ከፍተኛ ነው። ወደ ታች በተለይ ወደ ሸማቾች አካባቢ ማለት ነው። የህዝብ ሳይሆን እዛ ተመርጠው የሚመሩ ሰዎች ንብረት እስከሚመስል ድረስ የመብት ጥያቄ ጭምር አድርገው ነው። በጣም የቆየ ያልተጠየቀ የማይነካ ከመሆኑ የተነሳ እሱም መነካካት በነካካን ሰሞን ጩኸቱን ሰምታችኋል። ያንን ግን ተሻግረነዋል። አሁን እንዳላችሁት ኦዲት ማድረግ ማጥራት፣ ሁሉም ወደ ተመሳሳይ ደረጃ መጥተዋል ወይ? በለጠፉት ዋጋ ይሸጣሉ ወይ? ለምንድን ነው ከለጠፉት ውጪ የሚሸጡት የሚለውን ክፍት አድርገን ልባችንና አእምሯችንን የቱ ጋ ነው የሚለውን ዝርዝር መረጃ ወስደን እየፈተሽን ማስተካከል ይገባል። ከዛ ውጪ በድጎማ ነው ምርት የሚቀርበው። የአብዛኛው ሀብትም እንደሆነ ታሳቢ ተደርጎ መመራት ይኖርበታል። በትራንስፖርት በአመት ከ3 ቢሊዮን በላይ እየደጎምን ነው። በተለይ ቀላል ባቡር ወደ አዲስ አበባ ከመጣ በኋላ ወጪው ቀላል እንዳይመስላችሁ።
በእነኚህ የከተማ አውቶቡሶች የምንሰጠው አገልግሎት ክፍያ መስሪያ ቤቱንም አያስተዳድርም። ወደ 3 ቢሊዮን እና ከዛ በላይ ድጎማ እያቀረብን ነው። ህዝባችን እያገለገልን ያለ ነው። ተጨማሪ አውቶቡሶች ያስገብተናል። አሁን ደግሞ ሁልጊዜ በዚህ መልክ ከምንሄድ ብለን እግረ መንገድ መረጃ ለመስጠት በመንግስትና የግል አጋርነት የቱር ኦፕሬተር ልክ ሌሎች ሀገሮች ላይ እንዳየ ነው አዲስ አንድ ፕራይቬት ቱር ኦፕሬተር አግሪመንት ገብተን ስራውን ሰጥተናል። ኤሌክትሪክ ባሶችን በዛ በኩል እንዲመሩ እና አገልግሎት እንዲሰጡ የማድረግ ስራ የሰራ ነው። እስኪ እዚህ ጋር የመንግስት ዊክ ሳይድ ይሆን ወይ እንደዚህ አይነት አገልግሎትን መስጠት የመንግስት ደካማው ጎን ይሆን ወይ የሚለውን ፍተሻ አድርገን ነው። ምክንያቱም ስለ መንግስት የሚያገለግላቸውን አገልግሎቶች አንዳንዶቹን አውትሶርስ እናድርግ። በተለመደው መንገድ ብቻ አገልግሎትን ማሻሻል አንችልም። ከተለመደው ወጣን በልብለን አንዳንድ አገልግሎቶችን ልክ ጽዳት፣ ጥበቃ የመሳሰሉትን ከመንግስት መስሪያ ቤት እያወጣን እንደመጣ ነው። በ100 አውቶቡሶች ጀምረናል። ቀስ ብለን አጠቃላይ የፓብሊክ ትራንስፖርት ወይም ደግሞ የአውቶቡስ አገልግሎት መስጠት ዋና አላማውን ሳይስት ማህበረሰቡ ላይ ጫና ሳይፈጥር በፕራይቬት ኦፕሬት መደረግ የሚችልበትን እየሞከርን ነው ማለት ነው። ለማንኛውም እዛም የሚሰጠው ድጎማ ቀላል አይደለም። ጤና መድን ላይ ጥያቄ ተነስቷል። ነገር ግን ጤና መድን አዲስ አበባ ከተማ አስተዳደር ወደ 1 ቢሊዮን ዜጎችን ድጎማ የሚሰጥበት አገልግሎት ነው። አንዱ አገልግሎት ነው ማለት ነው። መድኃኒት እዛም እዚህ እጥረት አጋጥሞ ሊሆን ይችላል። በጤና መድን ለሚገለገሉት ብቻ አይደለም። ሀገራችን ውስጥ የመድኃኒት እጥረቶች ያጋጥሙናል እንደምናውቀው አሉ። ለሁሉም መድኃኒት ለሚፈልጉ አካላት የሚያጋጥመው እጥረት ካልሆነ በስተቀር በጀት መድበን ቅድሚያ ተሰጥቷቸው እየተገለገሉ እንዳሉ ፋርማሲዎችም ይሄ ግዴታ ተጥሎባቸዋል። የከተማ ፋርማሲዎች ማለት ነው። የተለየ ሁኔታ የታየበት ቦታ ካለ ደግሞ መረጃውን ወስደን አጥርተን ምላሽ የምንሰጥ ነው የሚሆነው። በጤና መድን በኩል ወደ 1 ቢሊዮን አካባቢ ነው የምንደጉመው። የመኖሪያ ቤት አሁን በዚህ 9 ወር ብቻ 5600 መኖሪያ ቤቶችን ገንብተን ነኝ ቤት ለወዳደቀባቸው ላረጀባቸው ቤት ጠይቀው ለረጅም ጊዜ ከተማው ላይ ሲጠብቁ ለነበሩ ሰዎች መስጠት ችለናል። ይሄ ማለት በኮሪደር ልማት ለተነሱት አይደለም። በኮሪደር ልማት ለተነሱት 9700 ቤቶችን ያቀረብነው ምንም ቤት ላልነበራቸው በጥገኝነት በደባልነት ቆጥ የመሳሰሉትን ሰርተው የቀበሌ ፓርሰል ውስጥ አንዳንድ ነገሮችን ለጣጥፈው ይኖሩ የነበሩ ወደ 2000 የሚሆኑ የከተማችን ነዋሪዎችም ራሳቸውን ችለው እንዲኖሩ በመጠለያ መልክ ሰርተን እነሱንም ጭምር መኖሪያ ስፍራ እንዲያገኙ ማድረግ ችለናል። ማብሰያ ያለው ንጹህ መጸዳጃ ያለው አንድ ሰው እንደ ሰው በክብር የሚኖርበት ቤትና መጠለያ ማለት ነው። ከዛ ውጪ የምክር ቤት አባላት ያነሳችሁት ይሄ እንደተጠበቀ ሆኖ የመደብነው ይሄ ሁሉ ሀብት በትክክል ማህበረሰባችን ጋር እየደረሰ ነው ወይ እንዴት እየተገለገለ ነው የሚለው ከማንም በላይ ምስክሩ የከተማው ነዋሪ ነው። ከተማው ነዋሪ ነው። ጠቆም የተደረጉበትን አካባቢዎች እየፈተሽን እያስተካከለን የግንዛቤና የመረጃ ችግር ከሆነ ደግሞ መረጃ እየሰጠን የምንሄድ ነው የሚሆነው። ሶስተኛው የተነሳው ጥያቄ ከአገልግሎት ጋር የሚያያዝ ነው። አገልግሎትና የመልካም አስተዳደር ጥያቄ። አንደኛ ምክር ቤቱ እንዳነሳው በዚህ በምክር ቤት የሚሆን በራሳችን ክትትልና ግምገማ የምናገኛቸውን ክፍተቶች በልዩ ሁኔታ አቅደን ነው የምንመልሰው። በልዩ ትኩረትም ክትትል እናደርጋለን፣ እንገመግማለን። በአንደኛ ሩብ ዓመት ምን የስራ አቅጣጫ ሰጠን ብለን በሁለተኛ ሩብ ዓመት እንገመግማለን። ነገር ግን እስከ ግምገማ ጊዜ አንጠብቅም። እስከዛ ድረስ ይሰራበት ቆይቶ ነው። በሁለተኛው ሩብ ዓመት የሰጠናቸውን የስራ አቅጣጫዎች በሶስተኛው ሩብ ዓመት አሁን ገምግመን የወጣ ነው። እንዲሁ ምክር ቤታችንን በተለያየ ጊዜ ከህዝብ የተነሳለትን ጥያቄ ቆጥረን ይዘን ምላሽ ሰጥተናል። ምክር ቤቱም ህዝቡም ይሄንን እውቅና ስለሰጠ ደስ ብሎኛል። ህዝቡ ጋር ምላሹ ደርሷል ማለት ነው። ስለዚህ አንዳንዶቹም በዝርዝር ባነሳቸው ጥሩ ነው የሚሆነው።
ምክር ቤቱ ከዚህ በፊት ያነሳቸው ጥያቄዎች የመጀመሪያው ከተጀምረው የቆሙ መሰረተ ልማቶች በተለይ ከመንገድ ጋር ተያይዘው ያሉት ያነሳቸዋቸውን የነ 18 ቁጥር ማዞሪያ እነ መሳለሚያ ብቻ ሳይሆን ባለፈው እዚህ ምክር ቤት ላይ የተነሱ ተጀምረው አልፈጠኑም፣ ሁለተኛ ዘግይተዋል የተባሉትን ፕሮጀክቶች አጥንተን በርካታ ውስብስብ ጥያቄዎች ነበሩባቸው። ነገር ግን ያንን መፍታት ችለናል። በተለይ ከዋጋ ማካካሻ ጋራ ከህግም አንፃር በጣም አስቸጋሪ ነበር። እንደ አዲስ ማጫረስ ደግሞ የሚያስከትለውን የገበያ ጥናቱን አይተን የሚያስከትለው ወጪ ለከተማው ከባድ መሆኑን አይተን ከኮንትራክተሮቹ ጋር አብዛኛውን ተግባብተናል። ከተግባቦት በኋላ አሁንም አላዋጣንም፣ የወቅቱ ዋጋ ተቀየረ የሚሉ ኮንትራክተሮች ደግሞ አሉ ስራ ያቀዛቀዙ። አሁን ለሁለተኛ ለሶስተኛ ጊዜ ዋጋ ማካካሻ ማድረግ አንችልም። የዘገዩ የቆዩ የድሮ ፕሮጀክቶች መሆናቸውን ታውቃላችሁ። እነኚህ ላይ የምናደርገው በተቻለ መጠን ከአቅም በላይ ከሆነ በራስ ኃይል መግባት ነው። በራስ ኃይል ገብተን በራሳችን ማሽነሪዎችና ባለሙያዎች ሰርተን ለመጨረስ እንደ ፕላን ቢ ተዘጋጅተን ያለነው። አሁንም ለማጠናቀቅ አስፈላጊውን ጥረት እናደርጋለን። ሁለተኛ የማህበር ቤቶች ናቸው እዚህ ቤት ተነስተው የነበሩ። የማህበር ቤቶችም እንደምታውቁት ከፍተኛ የሆነ ውስብስብ የሆነ ችግር ያለበት የሌብነት ሽፋን መስጫ ጥያቄም እንደነበረ፣ በሌላ በኩል ደግሞ እዛ ውስጥ በርካታ በፍትሃዊነት መብት የሚገባቸው ሰዎች የተጎዱበት ነው። ከ3 ጊዜ በላይ ታግዷል። በኢህአዴግ ዘመንም በ2008 ታግዶ ነበር። እንደገና በለውጡ 2 ጊዜ ነው የታገደው። ስለዚህ አሁን እስኪማያዳግም የሆነ መፍትሄ እንስጥ ብለን ጥናቱን ከታች እነሱንም እያሳተፍን አደረግን። በተቻለ መጠን ፍትሃዊ ምላሽ ሰጥተናል ብለን እናምናለን። የማህበር ቤቶች ጥያቄም ምላሽ አግኝቷል። ከአርሶ አደር ጋራ ተያይዞ የተነሳው ጥያቄ ሶስተኛው ጥያቄ ነበር። በተለይ በባለፈው ምክር ቤት ተደጋጋሚ ጥያቄ ሆኖ ነው የተነሳው። እሱንም ከዚህ በፊትም ለመመለስ ብዙ ጥረት አድርገናል። ነገር ግን እየተመለሰ በአርሶ አደር ስም አላግባብ ተጠቃሚነትን ለማስፈንና በዚህ ልክ ብዙ ጫናዎችን የመፍጠር ሂደቶች የነበሩበት ነው። ከዛ ጋር የተሟላ ምላሽ መስጠት አልቻልንም ነበር። አሁን ግን በየሳምንቱ እየገመገም ከታች ከወረዳ ጀምሮ ኃላፊነት የሚወስዱ ሰዎችን ከአርሶ አደር ኮሚቴ፣ ከወረዳ፣ ከክፍለ ከተማ ስራው የሚመለከታቸው የስራው ኃላፊዎችና ባለሙያዎች በደንብ እንዲሳተፉበት አድርገን ከልኬት ጋራ የሚነሳው ጥያቄ ተፈቷል። ከልኬት ጋራ ብቻ አይደለም ከወሰን ጋራ የሚነሱ ጥያቄዎች ተፈተዋል። ሁለተኛ ይገባኛል መብት ይገባኛል የሚሉትንም በተመሳሳይ ሁኔታ አጥርተናል። ወደ 27000 አካባቢ አመልካቾች ነበሩ። ከዛ ውስጥ አጥርተን 6800 ያክሉ ትክክለኛ ያልሆኑ ጥያቄዎች መሆናቸውን አጥርተን ውድቅ አድርገናል። በህዝብም አስተችተናል። ከዛ በመለስ ያሉትን ደግሞ ህጋዊ መብት ይገባቸዋል የሚለውን በደንብ ለይተን በየደረጃው እየጸደቀ መጥቶ አሁን ሲስተም ላይ አፕሎድ እየተደረገ ነው። እሱን ትንሽ መታገስ ያስፈልጋል ማለት ነው። እየጨረስን ነው። ብዙ እየሄድን ነው። ከዚህ አንጻር የተሰራው ስራ ስር ነቀል ነው ማለት ይቻላል። ይሄንንም አጀንዳ ዘግቶ ማለፍ። ሁለተኛ ነገር ደግሞ ለልማትም ስንፈልግ በስርዓቱ ለሚመለከተውና ባለመብት ለሆነው ብቻ ካሳ ተሰጥቶ ማስተናገድ የሚቻልበትን አግባብ ለመተግበር የሚያስችል ነው። አራተኛው ተነስቶ የነበረው ከከተማ አውቶቡስ አገልግሎት ጋራ ነው። የከተማ አውቶቡሶች እያሉ ሰው ጥለው የሚያልፉበት በባዶ የሚጓዙበት የሚጠብቅ እያለ መጠበቅ ማለፍ ብቻ ሳይሆን ያላግባብም ማስከፈልም አለ። በርካታ አውቶቡሶች ቆመው ሰው ተሰልፈው ዝም ብለው ይመለከታሉ እና የመሳሰሉት ጥቆማዎች በምክር ቤቱ ጥያቄው ነው መጥተው ነበር። እሱን ለየት ባለ ዘመቻ ከማናው መስሪያ ቤት እንዴት ነው የምናገለግለው እያገለገልን ያለ ነው የሚል ትልቅ የሪፎርም ስራን የሰራ ነው። በመስሪያ ቤቱ ውስጥ ያለው ዘግየት ያለ የከረመ የሌብነት ስርዓት መጀመሪያ ስርዓቱን ነው
አሰራሩን እንዲፈራርስ ያደረግነው። አዳዲስ አሰራሮችን ዘርግተናል፣ ግልጸኝነት እንዲኖር። ሁለተኛ የአገልጋይነት ስሜት የአገልጋይነት ግንዛቤው ቀለል ተደርጎ የተተወ መስሪያ ቤት ስለነበረ በዚህ እኛ በምንጠይቀው አገልግሎት ልክ ህዝብ በሚፈልገው ልክ አይደለም ብቻ ሳይሆን የተራራቀ እንደነበረም አይተናል። ሁለተኛ የተሽከርካሪዎች ማውደም፣ ማጋጨት ሆነ ብሎ ለተለያዩ ጥቅማ ጥቅም እንዲውል በማድረግ የመኪና ስፔር ፓርት ሳይቀር ወጥቶ የሚሸጥበትን ፋይንዲንጎች አግኝተናል። ይሄንን መነሻ በማድረግ ከአመራር እስከ ሰራተኞች ከፍተኛ ማስተካከያ ነው ያደረግነው። አሁን በየአውቶቡሶቻችን ላይ ጂፒኤስ እንዲገጠም የማድረግ በጣም ብዙ ርቀት ነው የሄድነው። ሁለተኛ ነገር ደግሞ አገልግሎቶቹን በቀላሉ መከታተል የምንችልበት የቴክኖሎጂ ስርዓትም ዝርጋታው ጥሩ ወደ ውጤት እየመጣልን ነው። በተሟላ ሁኔታ ሁሉም ጋር አልተገበርንም፣ ነገር ግን ለመጨረስ የሚያስችለን አቅም ፈጥረናል። ከሁሉ በላይ ማገልገል በሚገባ ይገባኛል የሚለው ስሜት እንዲዳብር የማድረግ የተጀመረው ስራ እንዲሰርጽ የማድረግ ሂደቱ ከዚህ በላይ መጠናከር ያለበት እንደሆነ ታሳቢ እያደረግን፣ ነገር ግን ደግሞ ለተነሳው ጥያቄ ጆሮ ሰጥተን ተግባራዊ የሆነ ምላሽ መሰጠቱን ለማንሳት ነው። አጠቃላይ አገልግሎትን ከማዘመን ጋራ ከመሶብም ጋራ አንስታችሁ ያነሳችሁት አንደኛ ቴክኖሎጂን ከመጠቀም አንጻር እድሜ ለኮሪደር ልማት ከተማችን ላይ የቴክኖሎጂ መሰረተ ልማት ዝርጋታው ትልቅ ለውጥ አዲስ አበባ ላይ ያመጣል ብለን እንጠብቃለን። ከፊታችን ያለው ጊዜ ህዝቡ ሮሮ የሚያሰማበት የአገልግሎት አሰጣጥና አገልግሎት የማግኘት መብት ትልቅ እምነት የጣልንበት ስራዎች ተጀምረዋል። በአንድ ጊዜ አይለወጥም፣ ጊዜ ይጠይቃል። ነገር ግን ደግሞ የተጀመሩ ስራዎች በጣም ተስፋ ሰጪዎች ናቸው። አገልግሎታችን እንዲሳለጡ፣ እንዲናበቡ፣ ወደ አንድ ማዕከል እንዲመጡ እንዲሁ አይቻልም። ያንን ለማድረግ መናበብ አለባቸው። አንዱ አገልግሎት ከሌላ አገልግሎት ጋር መናበብ አለበት። ኢንተርፌሲንግ መጠበቅ መቻል ይገባዋል። አሁን የአንድ ማዕከል እየገነባን ያለ ነው። ከፌዴራል መስሪያ ቤት ወይም ደግሞ እንደ ሀገር ከተመረቀው ቀጥሎ የአዲስ አበባን ጠብቁ። አዲስ አበባ በፍጥነት እናደርሳለን። እየሰራንበት ነው። ቀደም ብለንም ጀምረናል። ወደ 87 የሚሆኑ ዋና ዋና አገልግሎቶችን ዲጂታላይዝ አድርገናል። ወደ 262 የሚሆኑ ንዑስ የአገልግሎት አይነቶችን ዲጂታላይዝ አድርገናል። በድምሩ 347 የአገልግሎት አይነቶችን ዲጂታላይዝ አድርገናል። የምንሰጣቸው አገልግሎቶች በእርግጥ በሺ የሚቆጠሩ ናቸው። ከዛ ውስጥ የጀመርነው 347 ዲጂታላይዜሽን ወደ አንድ ማዕከል መምጣት የሚችል ነው ማለት ነው። የአንድ ማዕከሉን ፋሲሊቲ አሟልተን ስንጨርስ እነኚህ በዋናነት አገልጋይነት የሚጠበቅባቸው አገልጋይነት የማይጠበቅበት መስሪያ ቤት ባይኖርም በርካታ ተገልጋይ ያላቸው መስሪያ ቤቶች ቀድመው ወደዚህ ወደ አንድ ማዕከል አገልግሎት እንዲገቡ እናደርጋለን። እንደዚህ አይነት ሲስተሞች እየሰራን ካልሄድን በስተቀረ ዝም ብለን መቀየር አንችልም። አንደኛ የአገልጋይነት እሳቤው የተዛባው ዛሬ አይደለም፣ ድንገት የመጣ አይደለም። የሌብነት ጉቦኝነት ልምምዱ አዲስ አይደለም፣ ስራ የሰደደ ነው። ሰው የመንግስት ሰራተኛ ወይም ኃላፊ ሆኖ ከተቀጠረ ፎር ግራንት የማይነካ የማይጠየቅ የሚመስልበት ሁኔታ ነው። በሀገራችን ውስጥ ቢሮክራሲው ይሄ ልምምድ የሆነ በትክክል ያለማገልገል ቢሮ ገብቶ መውጣት እንደ ሰራተኝነት የሚያስቆጥር ህዝብን አለማክበር ብዙ ለውጥ ልናመጣባቸው የሚገቡ ጉዳዮች ናቸው። ነገር ግን ደግሞ በጣም በፍጥነት ወዲያውኑ እንደ ኮሪደር ልማት አቅደን ለውጥ የምናመጣበታል። የሰው ጭንቅላት ላይ ለውጥ መምጣት አለበት። ማህበረሰቡ ተገልጋዩ ራሱ ለውጥ ማምጣት አለበት። ጉቦ እየተሸከመ አመራሮቻችንን የሚያበላሽ ሰራተኞቻችንን የሚያበላሽ አለ። ስለተቸገረ ነው እንዳትሉ፣ የተቸገረ ብቻ አይደለም የሚያደርገው አላግባብ ተጠቃሚነትን ጭምር ለማግኘት ሲባል እንደዚህ አይነት ስህተቶች አሉ። ያንን ጫና የሚቋቋም ሰራተኛ አመራር ደግሞ እያበዛን እያባዛን መሄድ አለብን።
ያጠፉትንም ከመጠየቅ አንፃር ያለውን በዚህ 9 ወር የሰራነውን ስራ ባነሳ መልካም ነው የሚሆነው። ከሀብት አንፃር በጸረ ሙስና ኮሚሽን በኩል የተሰራውና በፍትህ ቢሮ በኩል ከሶ ሀብትን ከማስመለስ አንፃር በቢሊየን ሀብት እንዲመለስ ተደርጓል። ያላግባብ ወደ ግለሰቦች ለመሄድ ክርክር ሲደረግባቸው የነበሩ ውጤታማ ሆነናል። ከዚህ በፊት መንግስት አያሸንፍም ነበረ ፍርድ ቤት ላይ ተከሶ። ሁልጊዜ መንግስት ተሸናፊ ነው እንደምታውቁት፣ መረጃውን በደንብ እናውቀዋለን ሁላችንም። በዚህ ዘመን ግን ወደ 87% ከተማችን በተከሰሰበትም ሆነ በከሰሰበት አሸናፊ ሆኖ ነው ይወጣ ያለው። ይሄ የኛ ውጤት ብቻ አይደለም፣ በትክክል መረጃውን መዝነው ውሳኔ የሰጡንም አካላትን የሚያካትት ነው። በትክክል ደግሞ የመንግስትን ሀብትና የህዝብን ሀብት ለመጠበቅ ኃላፊነት የተሰጠበት አካልም ኃላፊነቱን ከመወጣት አንፃር የሰራው መልካም ስራ እንደሆነ ማየት እንችላለን። ወደ 90 የሚሆኑ ከወረዳ ጀምሮ እስከ ማዕከል ድረስ ያሉ ኃላፊዎችን ቀጥተናል፣ ከኃላፊነት አንስተናል፣ የተለያዩ ቅጣቶችን ቀጥተናል። በዚህ 9 ወር ውስጥ ወደ 1726 የሚሆኑ ሰራተኞችን የተለያዩ የቅጣት አይነት ቀጥተናል። አገልግሎትን ሲያዛቡ፣ ጉቦ ሲቀበሉ፣ በተለይ ገቢዎች ላይ መሬት፣ አሽከርካሪ፣ ትራንስፖርት፣ እሳት አደጋ፣ ቄራዎች፣ ፓርኮች ኮርፖሬሽን የመሳሰሉት ድርጅቶች ላይ እርምጃ ተወስዷል ማለት ነው። ትራንስፖርት፣ የከተማ አውቶቡስ ቅድም የጠቀስኳቸው ላይ መሶብ በቅርብ ጊዜ ወደ ስራ ሲገባ ደግሞ ለውጦችን እናመጣለን። ለውጡ ግን በጣም መተጋገዝን ይጠይቃል። ለውጡ ከፍተኛ መተጋገዝ የሚጠይቅ ነው። ምክንያቱም እንደዚህ አይነት ስር የሰደዱ ውዝፍ የሆኑ በአመለካከት ደረጃ የሰረጹ ጉዳዮችን ነቅሎ ማስወጣት ቀላል አይደለም። ሁለተኛው ስትራቴጂ ደግሞ አዳዲስ የተማሩ ወጣቶችን ማስገባት ነው። በየአገልግሎቶቻችን ላይ አዳዲስ የተማሩ ወጣቶችን እያበረታታን አገልግሎት መስጠት እንዲችሉ በአዲስ መንፈስ ህዝብ ማገልገል እንዲችሉ ወደ ስራ ማስገባትም ይገባናል። ከፊታችን ባለው ጊዜ ከሪፎርማችን ጋራ እያየነው የምንሄድ ነው የሚሆነው። ሌላው አራተኛ የተነሳው ጥያቄ ተደጋጋሚ ስለሆነ ከውሃ አቅርቦት ጋራ ነው። ልክ ነው። የውሃ አቅርቦት ከተማችን ላይ የመጠጥ ውሃ አቅርቦት እጥረት አለ። በሺፍት ነው የምናቀርበው። ከተማዋ በጣም እያደገች ነው። የውሃ አቅርቦትም የዛኑ ያክል ነው እያደገ ያለው። በዚህ በለውጥ ዘመን ብቻ ከ60 እጅ በላይ የውሃ አቅርቦቱን ጨምረናል። ድሮ ከነበረው የውሃ አቅርቦት ከ60 እጅ በላይ የውሃ አቅርቦትን ከፍ አድርገናል። የተሰራው ስራ ቀላል አይደለም። ኢንቢሊየን ነው ሀብት የምናፈሰው። ፍላጎቱ ግን የዛኑ ያክል ነው እየጨመረ ያለው። አንደኛ የሰው ቁጥር መጨመር ነው። አዲስ አበባ በ3.4 ሚሊዮን ህዝብ በነበረችበት ጊዜ እና ዛሬ በእኛ ግምት ወደ በአገልግሎት የምንሰጠው ህዝብ ወደ 10 ሚሊዮን ተጠጋ ብለን ከአገልግሎታችን ጋራ የምናየው ወይ የምናስቀምጠው ግምት አለ። ሁለተኛ የኑሮ መዘመን ነው፣ የአኗኗር መዘመን። ውሃ አገልግሎት የሚሰጥበት አሁን እንደ ድሮ ለውስን አገልግሎቶች ብቻ አይደለም። ሶስተኛ የአጠቃቀም ችግር ነው። ያለውን የመጠጥ ንጹህ የመጠጥ ውሃ ለመኪና ማጠቢያም ለአረንጓዴ ልማትም በተለይ በየግለሰቡ ቤት ቁጥጥር የምናደርግበት ስርዓት እንደሚያስፈልገን አይተናል። ለግንባታም የመጠጥ ውሃ መጠቀም ከተማው ላይ አለ። ሌሎች ኢንዱስትሪዎች፣ ሆቴሎች ውሃ ማቅረብ አለብን፣ ተገቢ ነው። ነገር ግን ደግሞ ራሳቸውም መቆፈር የሚችሉ አካላት ጭምር ከከተማው ህዝብ የመጠጥ ውሃ መጋራት የለባቸው። ይሄንን እያስተካከልን እንሄዳለን። እንደዛም ሆኖ ግን እየሰራን ያለነው ስራ አለ። ሙሉ ለሙሉ በመሰረታዊነት ይፈታል ባንልም ሽፍቱን ያሻሽለዋል። ምክንያቱም ህዝብ ቁጥሩም እየጨመረ ነው። ውሃ የሚፈልጉ ፕሮጀክቶችን በጣም እየጨመሩ ነው። ከተማ ላይ ከፍተኛ እንቅስቃሴ ማህበራዊና ኢኮኖሚያዊ እንቅስቃሴ የሚደረግባት ከተማ ናት። በአንድ ጊዜ በፍጥነት ሁሉን ነገር እንፈታለን ባንልም ተጨማሪ እያጠናን ከፊታችን ያለን መልካም የሆኑ ዜናዎች ደግሞ አሉ። የጭቋላ የከርሰ ምድር ውሃ በቀን ወደ 100,000 ሜትር ኩብ ያመርታል። አሁን ወደ 85,000 ሜትር ኩብ አግኝተናል። ሌሎቹን ጨምረን ለሚቀጥለው በጀት ዓመት ወደ ስራ የምናስገባው ነው። አሁን ያገኘነውን 85,000 ያክሉን ሜትር ኩብ ደግሞ በቅርብ ጊዜ
ወደ ህዝቡ እያደረሰን የምንሄድ ነው የሚሆነው። ሁለተኛው የገርቢ ግድብ ነው። የገርቢ ግድብ ብዙ ችግር እንደነበረበት ለዚህ ምክር ቤት ደጋግመን አንስተናል። እነኛን ችግሮች አሁን ፈተናል። ችግሮቹን ፈተን በራሳችን አቅም ገርቢ መገንባት ይችላል እና ቃሊቲ ቱሉ ዲምቱ መንገዶችን በጣም ችግር ውስጥ በገባ ሰዓት ብድራተን በብድር ተፈርሞ ትልቅ ሀገራዊ ፕሮጀክት ነው ተብሎ ባልተሰራ ሰዓት በከተማችን ሀብት በጀት መድበን መስራት ችለናል። ስለዚህ ለገርቢ መሄል ያስፈልገናል ነው ያልነው። ለሚቀጥለው በጀት አሁን ማስጀመሪያ ያክል መድበናል። ለሚቀጥለው በጀት ደግሞ በደንብ የተሟላ በጀት ይዘን የገርቢ ፕሮጀክትን መስራት ነው። ብድሩ ከተገኘ እሰየው። እንግዲህ ከ7 ዓመት በላይ ወደ 8 ዓመት ነው ገርቢ የተጠበቀው። እየመጣ አይደለም፣ እኛ ጋር የደረሰ ነገር የለም። ነገር ግን በከተማችን ሀብት በጀት የህዝቡ ቅድሚያ የሚሰጠው ጥያቄ ስለሆነ እንሰራለን ብለን ይዘናል። እሱም ወደ 75000 ሜትር ኩብ በቀን የማምረት አቅም አለው። አጠቃላይ የሁሉን አቀፍ የከርሰ ምድር ውሃ ጥናት እየተካሄደ ነው ያለው። የድሬኔጅ የስዌሬጅ ኔትወርክ ጥናት ኦልሞስት የስዌሬጁ እያለቀ ነው ያለው። የድሬኔጅም ቅድም የመንገዶች ባለስልጣን እንዳነሳው እየተጠናቀቀ ነው ያለው። ከተማችንን ማዘመን፣ አገልግሎቷን የተሟላ ማድረግ፣ በርካታ ትልልቅ ውጤቶችን ይዘው የሚመጡ ስራዎች እየተሰሩ ነው ያሉት። ከጎርፍ አንጻርም በዋናነት በዘላቂነት የሚፈታው ይሄ ነው። አሁን ኔትወርኩ ላይ እያጠና ነው ያለነው ጥናት የቀድሞዎቹ እየጠበቡ የተዘጉትን ማስፋት፣ ድሬኔጅ እና ስዌሬጅ የሌለባቸውን አካባቢዎች አዳዲሶች መገንባት፣ ያለ አግባብ ስትራክቸራል ፕላኑን በመቃረን የተገነቡ ግንባታዎችን ማስተካከል፣ ከተማችንን ማዘመን፣ ለሁላችንም የምትመች የማድረግ ስራ ከፊታችን ትልቅ ስራ እየሰራን ነው፣ አቅደናል። በተግባርም ደግሞ የተጀመረ ነው። ከሰላም ሰራዊት ጋር ያነሳችሁት ተገቢ ነው። እነኚህ ቁሳቁሶች ያስፈልጓቸዋል፣ እናቀርብላቸዋለን። ከኤጀንሲዎች የስራ ቅጥር አንጻር ከስራና ክህሎት ሚኒስቴር ጋር የተጀመረ ስራ አለ። እሱን አጠናክረን እንሄዳለን። እነኚህ ስራዎች ሁሉ ሲሰሩ እንግዲህ አንዱ ትልቁ መነሳት ያለበት ጥያቄ ሀብት አጠቃቀማችንና የገቢ ምንጭ ነው። ከተማችን ምክር ቤቱ ባጸደቀልን መሰረት ወደ 230 ቢሊዮን የሚሆን በጀትም ገቢ እንድንሰበስብ አጽድቆልናል። እሱም መነሻ አድርገን ከዚሁ 71 እጁን ለካፒታል ለዘላቂ ልማት ደህንነትን ለሚቀንስ ወደ ብልጽግና የምናደርገውን ጉዞ መሰረት ለሚጥሉ ስራዎች ነው ያዋልነው። ይሄ ቤዚክ ዲፓርቸር ነው፣ መሰረታዊ ለውጥ ነው። በዚህ ከተማ አሁን ከተማውን እየመራን ያለነው አመራሮች እንኳን ስንመጣ ከ50 እጅ በታች ነበረ ለዘላቂ ልማት የሚወሰነው የበጀት መጠን። 70 እጁን 60 እጁን የሚይዘው የአስተዳደር ወጪ ነው። ለካፒታል የበጀት ነው። ይሄንን በጀት ደግሞ በተሟላ ሁኔታ ከብክነት፣ ከሌብነት፣ ከዘረፋ ነፃ ሆኖ ባይተገበር ኖሮ ይሄንን ልማት አታዩ። አሁን ከንግግር በላይ ተጨባጭ ነገር መመዘን ነው። ተጨባጭ የምታዩትን የተሰራውን ውጤት ማየት ነው። ሁሉ ጊዜ ከተማው ላይ ጉቦ የሚቀበሉ አገልግሎት ላይ የሚያስቸግሩ ሰራተኞችና አንዳንድ አመራሮች ስላሉብን ሌላው ሀብት የሚዘረፍ የሚመስላቸው አሉ። መሬትም መቆጣጠር ችለናል። መሬት ላይ ሊፈጠር የሚችል ስህተት ካለ እንደርስበታለን ማለታችን ነው። የሚሞክሩ የሉ ማለታችን አይደለም። አሁንም እዛም እዚህም የሚሞክሩ አሉ፣ ግን እንይዛቸዋለን። ብዙ ከእይታችንና ከቁጥጥራችን ውጪ እንደከዚህ በፊቱ አይደለም። እስከዛሬ አዲስ አበባ ላይ የተፈጠሩትን መብቶች ዲጂታላይዝ አድርገናል። በህጋዊ መንገድ የሚሆን በተሳሳተ መንገድ እሱንና ማጥራት ስራችንን ኦዲት የማድረግ ስራችንን ቀጥለንበታል። ነገር ግን አዳዲስ ፋይሎች ተደራጅተው እንዳይገቡ መዝጋት ችለናል። ዘረፋን አስቀረን በምንልበት ሰዓት የሚያሳዩ ስራዎች አሉ። ከሁሉ በላይ በግዢና በፕሮጀክት ነው የመንግስት ሀብት የህዝብ ሀብት የሚዘረፈው። እሱ ላይ ቤዚክ ለውጥ አምጥተናል ብለን በደንብ ማንሳት የምንችልበት ውጤታማ ስራዎች አሉ። በጥቅሉ በበጀት አመቱ ያቀርናቸውን ስራዎች ለመጨረስ ጥረት እያደረግን ነው። በተሟላ ሁኔታ እናጠናቅቃለን። በበጀት አመቱ ያቀርናቸውን ስራዎች መሰረት ሳናደርግ የተነሱ የህዝብ ጥያቄዎችን ሁሉ
የቆዩ በርካታ የተወዘፉ የልማት ፍላጎቶችን ሁሉ በአንድ ጊዜ መመለስ አንችልም። ከግንዛቤ አንጻር እኩል ተመሳሳይ ደረጃ ላይ ተግባቦት እንዲፈጠር የምንፈልገው ይሄ ነው። እንደዚህ ስለማይቻል ነው። የትኛውም ሀገር አልቻለም። ከሩጫ አንጻር እንደ አዲስ አበባ እየሮጠ ያለ የለም። ነገር ግን ደግሞ በርካታ ጥያቄዎች አሉ። በርካታ የዘገዩ የተወዘፉ የመልካም አስተዳደርና የልማት ጥያቄዎች አሉ። ቅደም ተከተል እያስያዝን ግን እንደምንመልሰው በእርግጠኝነት መናገር ይቻላል። አገራችን ወደ ብልጽግና ጉዞ እያደረገች ነው፣ መሰረት እየጣለች ነው። ለዚህ ደግሞ አዲስ አበባ ትልቅ ማሳያ ትሆናለች። መሰረቱ እየተጣለ ጉዟችን ወደዛ እንደሆነ የሚያሳዩና እንደሚቻልም እንደ ትልቅ ምስክር አዲስ አበባን መጥቀስ ይቻላል። የጀመርናቸውን ስራዎች በተሟላ ሁኔታ እናጠናቅቃለን፣ ጥራታቸውን እናስጠብቃለን። ስህተቶችን ስናገኝ ያለ ርህራሄ አርመን አዳምጠን ህዝብን አክብረን በቅንነትና በታማኝነት ለማገልገል የምንፈልገውን በተግባርም የጀመርነውን ውጤት ያገኘንበትን በብዙ አመራሮችና ሰራተኞቻችንም ጭምር እንዲሰርጽ ማድረግ ስራችንን አጠናክረን ነው የምንቀጥለው። ምክር ቤቱ በያዘው ደረጃ መጓቸው ነው ከማህበረሰቡ ጋራ ያገኛቸውንም ምላሽ እያስገነዘበ፣ በሌላ በኩል ደግሞ ቀሪ ማየት ሲገባን ያላየናቸውን ክፍተቶች እያሳየን ከሰራን ብዙ ለውጣችን ከዚህ በላይ የበዛ የገዘፈ የፈጠነ ይሆናል እላለሁ። እጅግ አድርጌ አመሰግናለሁ። አመሰግናለሁ ክብርት ከንቲባ፣ በጣም በቂና የተነሱ ጥያቄዎች ላይ ማብራሪያ ስለሰጡ። አሁን ወደ ማጽደቅ እንገባለን። ስለዚህ የተሰጠውን